የየትኛውም የሶሻል ሚዲያ ሜሴጅ ሊሆን ይችላል ወይም የስልክ ሜሴጅ ዛሬ ልካችሁ ነገ ወይም ከነገ ወዲያ ወደ ላካችሁበት ሰው ጋር እንዲደርስ ማድረግ እንደምትችሉ ካላወቃችሁ ይህ ቪዲዮ ለእናንተ ነው። ከዛ በፊት ግን ለማታውቁኝ ኢሊሎ እባላለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ መጀመራችሁን እንዳትረሱ። ቀጥታ ወደ ቪዲዮ። መጀመሪያ የምናየው እንዴት የስልክ ሜሴጆችን በፈለግነው ቀንና በፈለግነው ሰዓት አሬንጅ አድርገን መላክ እንደምንችል ነው። ስለዚህ መጀመሪያ ላይ በስልክ ሜሴጅ አፕ ላይ እንገባለን። ከዛ ምንፈልገውን ሜሴጅ እንጽፋለን። አሁን ለምሳሌ ለጓደኛዬ እኔ በርዝዳይ ሜሴጅ መጻፍ ብፈልግ ሃፒ በርዝዳይ ብሮ ብዬ ሴንድ የሚለውን ጫን አደርጋለሁ። ይሄ መላኪያውን ጫን ሳደርግ የሱ ልደት ቀጣይ ወር ኤፕሪል 3 ነው። ኤፕሪል 3 ነው። ስለዚህ ኤፕሪል 3 ላይ ቱዝዳይ ላይ ከሌሊቱ 8 ሰዓት እሱ ተወልዷል። ስለዚህ ሰዓቱን እዚህ 2 ሰዓት አድርጌያለሁ፣ 8 ሰዓት ማለት ነው። ስለዚህ 00 ላርግ ደቂቃውን 00 ላድርግ 00። ስለዚህ አሁን ዳን ስል አሁን ሰንድ የሚለውን መላክ እችላለሁ። አስተካክያለሁ። will be sent Tuesday 3 April 2025 at 2 ሰዓት። ስለዚህ 8 ሰዓት ላይ ቀጥታ ይገባለታል። ስለዚህ send ስል message scheduled። ስለዚህ happy birthday የሚለው 8 ሰዓት ላይ ኤፕሪል 3 ላይ ይገባለታል ማለት ነው። ሁለተኛ አሁን ደግሞ ቴሌግራም ላይ እናያለን። ቴሌግራም ላይ ምንፈልገውን ሜሴጅ እንጽፋለን። አሁንም happy birthday ብሮ ዘን ጫን ታረጋላችሁ መላኪዋን። ከዛ ያመጣል ስኬጁል ሜሴጅ ምናምን የሚል ይመጣል። እዚህ ጋር ደስ የሚለው ኢሞጂም መጨመር ትችላላችሁ። አሁን ለምሳሌ ላቭ ምልክት መጨመር ይችላል፣ ፋየር ምናምን እና እንደዚህ አዳርጌ ከዛ ስኬጁል ሜሴጅ የሚለውን እነካለሁ። ከዛ እዚህ ጋር ቱዴይ መንዴይ ቱዝዴይ ምናምን እያለ ያመጣልኛል እና አሁንም የጓደኛዬ ልደት ኤፕሪል 3 ነው። ተርስዴይ ኤፕሪል 3 2 ሰዓት ከ00። ስለዚህ 2 ከ00 ላይ አስተካክልና send on April 3 at 2 o'clock። ስለዚህ ኤፕሪል 3 2 ሰዓት ሲሆን ቀጥታ ይገባለታል ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ አድርጉ። እንደዚህ አይነት ምርጥ የቴክኖሎጂ ቲፖች እንዲደርሳችሁ ዩቲዩብ ቻናልን ሰብስክራይብ አድርጋችሁ የደወል ምልክቱን መጫናችሁ